ያው አይቅርብኝ ብሎ ሰሞኑን ለሚስቱ ፕራንክ አድርጋለሁ ብሎ ብዙ ሰዎች ዘንድ ተደማጭነትን አሰምቶ ሴት ልጅን ጥቃት ይቁም በማለት ብዙ ሰዎች ሀሳብና አስተያየታቸውን ሲገልጹ አይተናል። እንግዲህ የቫይራል ፕራንክ የፈጠረው ውዝግብ ባል በይፋ ለሚስቱ ይቅርታ ጠይቋል። በዚህ ሳምንት ቫይራል የሆነ አንድ ቪዲዮ ከፍተኛ የመስመር ላይ ምላሽ አስነስቷል። በአንድ ባል በአራስ ሚስቱ ላይ ያደረገው ፕራንክ ሳይጠበቅ የተለየ አቅጣጫ መያዙን ተከትሎ ብዙዎች አስተያየታቸውን ሰጥተዋል። ባልየው አዲስ የወለደችው ሚስቱን ስራ መስራት አለብሽ፣ እዚህ ቁጭ ብለሽ እየበላሽ እኔ ብቻዬን አልቻልኩምና ሌሎች ቃላቶችንም የልቡ የተባሉ ቃላትን ከተናገረ በኋላ ቀልድ ነው ብሎ ለመስራት ሞክሮ ነበር። ይሁን እንጂ በቀላል ቀልድ የጀመረው ድርጊት ብዙም ሳይቆይ ከተመልካች ዘንድ ከፍተኛ ትችትና ተቃውሞ ቀስቅሷል። በርካቶች አክብሮት የጎደለውና ስሜትን የማይመለከት ቀልድ ነው በማለት ወቀሳቸውን አሰምተዋል። የበርካታ አሉታዊ አስተያየቶች ማዕበል ከተነሳ በኋላ ባልየው ለተግባሩ ጥልቅ ጸጸቱን የሚገልጽ ሌላ ቪዲዮም አውጥቷል። በዚህ ቪዲዮ ላይ ሚስቱ ፊት ተንበርክኮ ጉልበቷን እየሳመ በእጁ ስጦታ ገዝቶላት ሲሰጣት እንዲህ ሲል ተሰምቷል። እባክሽ ለሰራው ስህተት ይቅርታ አድርጊልኝ፣ አንቺን ለመጉዳት አስቤ አልነበረም። ሚስትየዋን በምላሽ በክብር ይቅርታውን ተቀብላ እንዲህ ብላለች። ላሳያችሁኝ ፍቅር እና ለሴቶች ያላችሁን አክብሮት አደንቃለሁ፣ በጣም አመሰግናለሁ ስትል ምላሿን አጋርታናለች። እንግዲህ እኔ እንዳየሁት ከሆነ እርግጥ ያው ባለቤቱን በእንዲህ አይነት ፕራንክ ማስጨነቁ ልክ አይደለም። ግን ይህን ያህል ደግሞ የሚከበድ ወይ ደግሞ የሚካበድ ነገር ያለ ጉዳይ አልመሰለኝም። አንደኛ ራሱ ነው ቪዲዮ እየቀረጸው፣ ሁለተኛ እያወቅሽኝ እንዴት እንዲህ እያላት ነበረ። ይህ ማለት ደግሞ እሷ የምታውቀው መልካምነት አለው ማለት ነው። እና ስለዚህ ለማረጋጋት መሞከር አለብን ብዬ ነው ማስበው። ከይቅርታ በላይ ያው ምንም የለም ነገሩ። ይቅርታ ተማምናችሁ እና እሷም እያለችው ነበረ ያው ከፍቷት ብታለቅስም እንደምትወደው እየገለጸችለት ነበረ እና ያለውን ነገር ግን ያው እኛም ሳናጋንነው ነገሮችን ብናይ ጥሩ ነው ብዬ አስባለሁ። ብዙዎች እንግዲህ ዩቱብ ላይ እንደምታዩት እንግዲህ እሱ ያው እንደ ማንኛውም ሰው ፕራንክ ላድርግሽ ብዬ ነው ብሎ ነው እንግዲህ። ከዛ የበለጠ እንግዲህ ዩቱብ ላይ እንደዚህ ከተባለማ ዩቱብ ላይ በውሸት የሚሰሩ ጭራሽ እንግዲህ ልከሰው ነው ብለው ፍርድ ቤት ድረስ ለሚሄዱ በውሸት ክስ መሰርተና ብለው ሕግን የሚያስተጓጉሉ አይነቶችም የምናያለን። እንደዚህ አይነት ነገሮች ከተፈጠረ ሁሉንም ለማስቆም መሞከር አለብን። አዎ ሚስቱ ነች፣ እየበላሽ እየጠጣሽ እኔ ብቻዬን አልቻልኩም ብሎ ይሄን ነገር መናገሩ ከበድ ይላል ብዬ አስባለሁ። እና ያው ለሴቶች ያላችሁ ነገር ለሴቶች ያላችሁን ክብር በማሳየታችሁ ሁላችንም እንግዲህ ደስ ብሎናል። እንደ ሴትም ደስ ብሎኛል። እነሱ ምንድን ነው የተሰማቸው? አለቃቀሷና የከፋት ነገር ልክ ሌላም ጊዜ የሚጎዳት የተሰበረ ልብ ያለ ነገር ነው የሚሰማው እና እሷ ፊት ላይ የሚነበበው እንደዛ ነው። ልጁንም ጥሩ ምላሽ ሊያሳጠው የቻለው ነገር ሁሌም የሚከፋት ልብ ፊት ነው የነበረው እና ስታለቅስም እወድሃለሁ ብላ ይሄ ሽጉጥ ተደቅኖባት የምትመልስ ሴት ነበር የምትመልሰው እና ለፍቅር እኔም እወድሃለሁ ምናምን የምትለው ነገር ላይ ራሱ ፒውር አይደለም፣ ደስ የሚል ነገር ፊት የላትም። በቃ በእንባ የተሞላና የተጎዳ ፊት ያላት ነው የምትመስለው እና እውነት በዚህ መልኩ የፕራንክ አይነትም አለው። ይሄ ቪዲዮ መነጋገር ያደረገው ደግሞ የልጁ ጥያቄዎች እና የልጅቷ አመላለስ ነው። ከዛ ውጭ ያለው የሁለቱ ጉዳይ ነው። ምክንያቱም ይህን ኮመንት ማለት ይህን ሀሳብ እንግዲህ ህዝቡ እንትን ነው ገባችሁ አይደለ? እና እሱ ያው እስቲ ምን ትላለች ብሎ ያደረገው ነገር ነው እና ከባድ ነው። ያላሰበው ነገር ነው የተፈጠረው። ወይ ደግሞ በዚህ መልኩ ደግሞ የእነሱን እንጀራ ሲከፍትላቸው ነው ብዬ ነው የማስበው። ምክንያቱም በጣም ቫይራል ወጥቷል። በጣም ብዙ ነገር አነጋጋሪ ሆኗል። አንዳንዴ ያው ነገሮች ተጋኖባችሁ ነው ከፍ የምትሉትና
ያን ነገር እንግዲህ ፈጣሪ ሰጣቸው አስቦ ሊሆን ይችላል። ልጁም አስቦት ነው ብዬ አላስብም። ምክንያቱም ብሏታል፣ ይቅርታ እየጠየቃት እዛው ቪዲዮ ላይ ራሱ እንዴት እኔን አታውቂኝም ወይ? እንዴት እንደዚህ አደርጋለሁኝ? እኔ አልበቃም ወይ ለስራው እያለ ሲገልጽም ነበረ። እሷም ይቅርታውን ተቀብላ ነበር። ድጋሚም ያው ይቅርታውን እንዲጠይቃትና ስጦታ ገዝቶ እንዲሰጣት ያደረጉትም ያው የኮመንት ሰዎች ናቸው። መጥፎ ቃል መጥፎ ልብ ላይ ተቀርጾ ይቀራልና እና በጣም ወርዳችሁበታል። ልጁ ላይ ሰድባችሁታል፣ ብዙ ነገር ብላችሁታል። እንደገናም ደግሞ መስከረም እንግዲህ ያው አሁን በወጣው አንቀጹ ላይ ባይወጣ ያው የህግ እንትኖች አሉ። ይሄ ነገር ግን እኔ እንደው እግዚአብሔር ብሎ ኢትዮጵያ ውስጥ ለሚሰሩት ፕራንኮች መማሪያ የሆነ ብዬ አስባለሁ። ወዴት እያመሩ ወዴት እየሄዱ የውሸት አገባው አገባችኝ እንደዚህ ሆነ እንደዚህ በቃ አስተማሪ ያልሆነ ነገርን ነው የምናይበትና ያ ትልቅ ለሌላውም አስተማሪነት ይሆናል ብዬ ነው የማስበው። ምክንያቱም በዚች አካሄድ አሁን ባለበት አካሄድ የሌላውን የሚያስተምራል ብዬ ነው የማስበው። እና ያላሰበው ነገር አንዳንድ ያላሰባችሁት ነገር ይሄ ሆነ ብላችሁ ያላሰባችሁት ነገር ከሮ ነው የምታዩት እና ትንሽ ከባድ ነው፣ በጣም ከባድ ነው። እግዚአብሔርን ከባድ ነው እና ምክንያቱም ይሄ በህግ ወንጀል እንደሚያስቀጣና እንግዲህ ብዙ ነገሮች ላይ የሚደርስ ነገር ከሆነ ደግሞ እንደሚታሰርም ነው እየተነገረ ያለው እና ብቻ ያው ፕራንክ ከቀልድ ወደ እንትን መጥቶ ወደ ሞትም የሚያደርስ ነገር ያመጣል። ፕራንክ ቀላል አይደለም፣ ከባድ ነው። ፕራንክ ተብሎ አሁን ባየነው ነገር ልጅቷ ተሰብራ ተጎርታ ሳህኑ ያብረቀርቅ ነበር እንደዚህ ያደረግሽው ምናምን መባል በጣም የሚያማው አይደለም። ዝም ብላችሁ እኮ አንቺ ወፈርሽ እንደዚህ ሆንሽ እንኳን ስንባል ምን ያህል ነው ቅስም የሚሰብረው እና ይሄ ከባድ ነው። ለሌሎቻችሁም ትምህርት ይሆናል፣ መጠንቀቅ አለባችሁ ብዬ ነው የማስበው እና እላችኋለሁ። ለማንኛውም ሴት ልጆች እህቶቻችንን ተንከባከቡ፣ እንደ እህቶቻችሁ ውደዱ፣ ፍቅር ስጡ፣ አክብሩ። በቃ ገባችሁ? ይሄን ነው ማድረግ ያለባችሁ እንጂ እንዲነሽ እንዲነበርሽ እንዲሆንሽ ተነስተሽ ለምን እንደዛ ታደርጊም ምናምን የምትሉ ሰዎች ምናችሁን የሚያሟችሁ የሆነች ምናችሁን የሚያሟችሁ ገና ራስ ነች ልጅ። እንግዲህ ስትበይ 2 ወር ሙሉ ዋልሽ እንዲያደረሽ ቅስም የሚሰብር ነገር ንግግር እና ያው ይቅርታ በምንም አይተካም። ይቅርታ ነው። ይቅርታ ብሏል። እንግዲህ ሁላችሁም እስቲ ያላችሁን ሀሳብ ግለጹ። እኔ ግን ከተሳሳትኩኝ ይቅርታ